እንግዲህ ከ19 እስከ 28 ዓመት ድረስ በእነዚህ የ9 ዓመታት ጊዜ ውስጥ እኔም ራሴ ማልዬ ሌሎችንም ማማልዬ ነበር። ይህንን በአደባባይ ነፃ ተብለው ይጠሩ በነበሩት ኪነ ጥበባት በኩል አድርገው ነበር። በድብቅ ደግሞ ሐሰተኝነትን በተላበሰ የሃይማኖት ስም እያስመሰልኩ ስፈጽመው ነበር። እዚህ ጋር ኩሩ፣ እዚያ ጋር አጉል እምነት ተከታይ፣ በየስፍራው ከንቱ ነበርኩ። በአንድ በኩል ባዶ የሆነውን የታዋቂነትን ውካታ ስናንሳድን ነበር። በቲያትርና በቅኔ ቤት ውድድር እስከ መማሰን ድረስ ሙገሳን ፍለጋ፣ ለገለባ የአበባ አክሊል ሽልማት፣ ለመድረክ ላይ ባተሊ ከንቱነት፣ ለከትላጣ ፍላጎት ስዋደቅ፣ በሌላ በኩል ከነዚህ ብክለቶች ራሴን ለማውጣት አጥብቄ በመፈለግ ምርጥና ቅዱስ ተብለው ይጠሩ የነበሩትን በማገዝ አገለግል ነበር። በልዩ መልክ የተዘጋጁ የተመረጡ ስጋዎችን በማቅረብ ከተነረተ ሆዳቸው የምግብ ግምጃ ቤት መንጻትን እንዲያስችሉኝ የተወሰኑ መላእክትንና ማለክትን እንዲያዘጋጁልኝ እመላለስ ነበር። እነዚህን ነገሮችን ነበር እንግዲህ ስከተል ከእኔ ጋርና በእኔ በኩል ከሳቱ ጓደኞች ጋር ሳደርጉ የኖርኩት። አቤቱ አምላኬ፣ ባንተ ለመዳን ገና አንገቱን ያልደፋና ልቡ ያልተሰበረ እብሪተኛ ይሳለቅብኝ። እኔ ግን በውዳሴ ለአንተ የእኔውን ኀፍረት እናስዛለሁ። እናገር ዘንድ ተወኝ እለምንሃለሁ። ለአንተም የምስጋና መስዋዕት ማቅረብ ያስችለኛልና አሁንም አላስታውሳቸውን ያለፉ ስህተቶቼንና ጠማማ መንገዶቼን ማስታወስ እንድችል ጸጋህን ስጠኝ። ለገዛ ራሴ ውድቀት መሪ ከመሆን በስተቀር ካንተ ውጭ ለራሴ ምንድን ነኝ? አቤቱ ለዘላለም የማይጠፋ መብል ወተትህን ከሚመገምግ አንተንም ከሚመገብ የተለየ በተሻለ ደረጃስ ቢሆን የሚያኖረኝ እኔ ምን አለኝ? በእርግጥስ ለመሆኑ ሰው ከመሆን በቀር ምን አይነት ፍጡር ሊሆን ይችላል? እንግዲህ ጠንካሮችና ኃያላን ይሳለቁብን፣ ነገር ግን ደካሞችና ምስኪኖች የሆንን እኛ አንተን እናዘዛለን። በእነዚህ ዓመታት ውስጥ አርትዖተ ልሳንን አስተምር ነበር። ገንዘብ ለማግኘት ባለኝ ፍላጎት ተረድቼ ሌሎችንም ለመርታት የአንደበተኝነትን ጥበብ ለሽያጭ አቅርቤያለሁ። ሆኖም አቤቱ ጌታዬ፣ በእውነቱ ታማኝ የሆኑ ተማሪዎችን ዛሬ እንደሚከብሩት አይነት ቅድሚያ እሰጥ እንደነበር አንተም ታውቃለህ። ስለሆነም አቃንቶ ከመናገር ሌላ ቅድሚያ ለምንም ሳይሰጡ አቃንቶ መናገርን አስተምሬያቸው ነበር። አንዳንድ ጊዜ ጥፋተኛ የሆነውን ለማዳን ቢጠቀሙበትም ጥፋተኛ ባልሆኑት ሕይወት ላይ እንዲሞክሩ ግን አልነበረም የማስተምረው። አንተም አቤቱ እግዚአብሔር በዚያ ሙልጭ ስፍራ ሲያዳልጠኝ በጭጋግ ውስጥም ጥቂት የሐቀኝነትን ብልጭታዎች ስትልክልኝ ከንቱን ነገር የሚወዱ ሐሰትንም የሚሹ መንገድ ስመራበት እኔም ራሴ የእነርሱ ወዳጅ ሆኜ አብሬያቸው ስነጉድ ከርቀት አይተኸኛል። በእነዚህ ዓመታት በሕጋዊ ጋብቻ ያልተሳሰርኳት አንዲት እመቤት ነበረችኝ። እርሷ ፈጽሞ መረዳቱ ሳይኖረኝ በአባይ ስሜት ያገኘኋት ሴት ነበረች። ሆኖም እሷ ብቻ ነበረችኝ፣ እኔም ለእርሷ ታማኝ ነበርኩ። ከእርሷ እንዲሁም ከራሴ አብነት በአንድነት ስለመኖር ተምሬያለሁ። አብሮ በመኖር ሕይወት በጋብቻ ውስጥ ተሳስረው ይታቀቡ አሉ። ልጅ ለማግኘት በስምምነት የሚኖሩ አሉ። የፍትወት ጥማታቸውን ለማርካት አብረው የሚቆዩ አሉ። አብሮ በመኖር ሳያስቡት ከእነርሱ ፍላጎት ውጭ ልጆች ሲወለዱም አይቻለሁ። ልጆች ከተወለዱም በኋላ የግድ በፍቅር ሲያስተሳስሯቸው ተመልክቻለሁ። እኔም በእነዚህ አኗኗራቸው መካከል ምን አይነት ልዩነት እንዳለ ተሞክሮ አግኝቼበታለሁ። ከዚህም በላይ የቲያትር ሽልማት ለመወዳደር ወስኜ የነበረበትንም ጊዜ አስታውሳለሁ። አንድ አስማተኛ አሁን አላስታውሰውም፣ እንደማሸንፍ እርግጠኛ ከሆንኩ ምን እንደምሰጠው ጠይቆኝ ነበር። እኔ ግን ይህንን መሰሉን እርኩስ ስርዓት እጠላው እጸየፈውም ነበርና የሽልማቱን ጉንጉን የማይከስም የወርቅ አክሊል ቢሆን እኔ እንድሸለም የትንኝ ሕይወት እንኳን እንዲጠፋ አልፈቅድም ብዬ መለስኩለት። ምክንያቱም ሰይጣናት እርዳታቸውን እንዲለግሱን ለመለማመኛ ለክብራቸው የፍጥረታትን ሕይወት መስዋዕት አድርገው ያቀርቡ ነበርና ነው።
ነገር ግን በዚህ ነገር ደግሞ መለከፍን የማልቀበለው ነበር። አቤቱ የልቤ አምላክ፣ ይህ ግን ለአንተ ከነበረኝ ንጹሕ ፍቅር የመነጨ አልነበረም። አንተን እንዴት ማፍቀር እንደሚገባኝ ገና አላውቅም ነበር። ምክንያቱም ከአካላዊ ተውህቦ በላይ የትኛውንም ነገር እንዴት መረዳት እንዳለብኝ አልተረዳሁም ነበር። ታዲያ ይህን የማስመሰል የፈጠራ ቅዠት እየተከተለች የምታለከልክ ነፍስ አንተን ትታ በሐሰተኛ ነገሮች ተመክታ ንፋስን ተከትላ አታመነዝርምን? ያኔም ግን ለራሴ ስል በራሴው ባዕድ እምነት መስዋዕት እያቀረብክ የነበረ ብሆንም እንኳን ለሰይጣናት መስዋዕት አቅርቤ ግን አላውቅም ነበር። ይህ ንፋስን ከመጨበጥ ሌላ ምን ሊሆን ይችላል? ሰይጣናትን መመገብ ካልሆነ በቀር ምን ይባላል? በቅብዝብዝነታችን እነርሱ ማስተናገድ አይደለም እንዴ የእነርሱ መዝናኛና መቀለጃ የሚያደርገን?